ደህና ናቸው ወይ? ዛሬ ኦንላይን ፕላትፎርሞችን ተጠቅመን እንዴት ገንዘብ ሜክ እናደርጋለን፣ ዶላር እንዴት መስራት እንችላለን የሚል አሪፍ ቪዲዮ ነው ይዤላችሁ የመጣሁት። በደንብ ተከታተሉ። አይሆፕ በጣም ይጠቅማቸዋል። በብዙ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። በዚህ ዓመት አይ ቲንክ በጣም ብዙ ሰው እንደዚህ አይነት ቪዲዮዎችን ሰርቷል። ስለዚህ እኔ እየተጠቀምኩባቸው ያለው እኔ እየሰራሁበት ያለውን ቪዲዮ ነው እየሰራሁላችሁ ያለሁት። ብዙዎቻችሁ አይ ነው የቴክኖሎጂ ቪዲዮዎችን ስታዩ ይሄ ስካም ነው፣ ይሄ አይሆንም፣ ይሄ እንትን ነው ምናምን እንደምትሉ ግን በቃ ጀስት ሞክሩት። እኔም ስክሪኔን ሼር እያደረኳችሁ አብረን የምናይ ይሆናል። በደንብ ከተከታተላችሁኝ እና በደንብ ዲግ አድርጋችሁ መስራት የምችሉ ከሆነ በተወሰነ ጊዜ ለውጥ እንደምታዩ ተስፋ አደርጋለሁ። ስለዚህ የመጀመሪያው ለዛሬ የተወሰነውን ፓርት ዛሬ እሰራላችኋለሁ። ነገ ደግሞ ወይ ከነገ ወዲያ ሌላ ጊዜ ደግሞ አፕሎድ አደርገዋለሁ ማለት ነው። የተወሰነውን ክፍል ኦልሞስት መስራት ከጀመሩ ከአንድ ዓመት በላይ ሆኖኛል ማለት ነው። ብዙዎቻችሁ ፋሚሊያር ትሆናላችሁ። ብዙዎቻችሁ ደግሞ አዲስ ለሆናችሁ፣ በተለይ አዲስ ለሆናችሁ ስልክ ካላችሁ፣ ላፕቶፕ ካላችሁ፣ ኤኒ ኢንተርኔት ካላችሁ በቀን ቢያንስ አንድ ሁለት ሶስት ታስክ ብትሰሩ በቀን አንድ ዶላር እንኳን በቀን ሰራን ብላችሁ ብታስቡ በቀን አንድ ዶላር which means 140 ምናምን ብር ማለት ነው። በዚህ በየቀኑ በፍሪ ሰዓታችሁ እነዚህን ሳይቶች ተጠቅማችሁ መስራት ብችሉ ትንሽ ይረዳቸዋል ያልኩት እና እኔም እየተጠቀምኩበት ያለውን ነገር ነው ማሳያችሁ ማለት ነው። ስለዚህ ጉግል ላይ እና ጉግል ዋትኤቨር የትኛውን ብራውዘር ላይ microworkers.com ብለን microworkers.com ሪጅስተር የሚለውን በተንጫና እዚህ ጋር ያሉትን እንዳለ ፕሮቫይድ የተደረጉትን ኢንፎርሜሽኖች እንዳለ እንሞላለን። እዚህ ጋር ማስተዋል ያለብን ነገር ምንድነው? እዚህ ጋር ያሉትን ነገሮች በትክክል ነው መሙላት ያለባቸው። ምንም ስህተት እንዳትፈጽሙ። ለምን በኋላ ኮንፊርሜሽን ሲመጣ ወይም ኮንፊርም ሲያደርጋችሁ ወይም ደግሞ እናንተን ቬሪፋይ ለማድረግ ሳይቱ ማነው ቬሪፋይ ለማድረግ ትክክለኛ መረጃዎችን ነው መሙላት ያለባቸው። እዚህ ጋር የመጀመሪያ ስም እንሞላለን። ስም፣ ሚድል ኔም ማለት ወይ የአባታችን ስም በኢትዮጵያ የአባታችን ስም ነው። በጊዜ ለምሳሌ አበበ በቀለ የሚባል ካለ በቀለ የአባት ስም ነው ወይ ሚድል ኔም ነው። ላስት ኔም ደግሞ የአያት ስም ይገባል ማለት ይሄን እናስገባለን። ሚድል ኔሙ ኦፕሽናል ነው። ኢንፋክት ግን ማስገባት ትችላላችሁ። ሌላኛው ጀንደር ነው። ይሄም ኦፕሽናል ነው። ማስገባት አለማስገባት ይቻላል። ካምፓኒም እንደዛው የግዴታ መሙላት አይጠበቅባቸውም። እነዚህን ኦፕሽናል የሚሉትን ግዴታ መሙላት አይጠበቅባቸውም። ዋናው ነገር ግን በርዝዴይ በኋላ ዶክመንት አፕሎድ አድርጉ ምናምን ሊላችሁ ስለሚችል በርዝዴይ ዶክመንት ለምሳሌ አይዲ ካላችሁ ናሽናል አይዲ ካላችሁ ናሽናል አይዲያችሁ ላይ ወይም የቀበሌ መታወቂያ ሚስ ዲጂታሉ ማለት ነው። ለምሳሌ አዲስ አበባ መታወቂያ ያለው ሰው አዲስ አበባ መታወቂያ ያለውን እዛ ላይ ያለውን አይዲ ነው መሙላት ያለበት ማለት ነው። ኢሜል ጀስት የምትጠቀሙበትን ኢሜል ፓስወርዳችሁን የሆነ እንዳረሱ ሴቭ ታደርጋላችሁ ማለት ነው። ከታች ያሉትን አድራሻዎች እንዳለ ትሞላላችሁ። አድሬስ ለምሳሌ አዲስ አበባ ሊሆን ይችላል። ዚፕ ኮድ ብዙ ጊዜ ብዙዎቻችን ዚፕ ኮድ ስንሞላ እንሳሳታለና ስለዚህ ዚፕ ኮድ የአዲስ አበባ ለምሳሌ 1000 ነው። ጀስት 1000 ብታረጉት ይሰራል። ስቴት ሪጅን አዲስ አበባ፣ ካንትሪ ሬሲደንስ የኛም መሳሳት የለባችሁ። ኢትዮጵያ ትሞላላችሁ። ኢትዮጵያ ያላችሁ ሌላ ሀገርም ያላችሁበትን ሀገር ትሞላላችሁ። ይሄን ባትሞሉት ያው በአይፒ ትሬስ ስለሚያደርጉት ከወዲሁ እነዚህን በትክክል ትሞላላችሁ ማለት ነው። ኤምፕሎየር ሰብስክሪፕሽን ይሄ ኒውስሌተር ዜናዎች ምናምን እንዲመጡላችሁ ነው። ይሄን ባትሞሉት ችግር የለውም። አይንዘን መጨረሻ ላይ ሰሚት ትሉታላችሁ ማለት ነው። ኢትስ ሲምፕል። ልክ ከገባችሁ በኋላ ምንድነው ቱ ኢሜል ቬሪፊኬሽን ትላለች ማለት ሁለቱ። ይሄኛው ስቴፕ 1 ነው። ስቴፕ 2 ኢሜል ቬሪፊኬሽን ነው። ኢሜል ቬሪፋይ ታደርጋላችሁ። ከዛ በስልካችሁ አክቲቬት እንድታደርጉ ይነግራችኋል ማለት ነው። አሁን እኔ ኦልሬዲ እዚህ አንድ አካውንት ስላለ አንድ ሰው አንድ አካውንት ብቻ ነው መክፈት ያለበት እና የሚችለውም እንደዛ ነው። ፖሊሲያቸው ላይ እንደዛ ነው። ሁለት አካውንት ከፍታችሁ ካገኛችሁ ባን ያደርጋችኋል ማለት ነው። እንዳትጠቀሙ ሁለቱንም እንዳትጠቀሙ ስለሚያደርግ እዚህ ላይ ከፍተኛ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ እኔ አሁን ኦልሬዲ የከፈትኩት አካውንት ስላለ ጀስት ለእናንተ ለማሳየት ነው ይሄኛውን ፎርም ያመጣሁት ማለት ነው። ኤንድ ዘን ከዛ ምን ታደርጋላችሁ? ሁለተኛው አክቲቬት ለማድረግ ስልክ ቁጥር አላቸው። ወደዛ እችን ልክ እዚች ላይ ስትደርሱ ስልክ ይሰጣቸዋል። በዚህ ስልክ አክቲቬት የሚል ላክ ይሏቸዋል ማለት ነው። ስለዚህ እኔ አሜሪካን ሀገር ኮድ ነው +1 ምናምን የሚጀምር ነው። በስልካችሁ አክቲቬት ትሉና አክቲቬት ብላችሁ ወደዛ ስልክ ሴንድ ታደርጋላችሁ ማለት ነው። ከዛ ወዲያው ወዲያው ነው ቬሪፋይ የሚያደርገው። ቬሪፋይ ካደረገላችሁ በኋላ ሉኩዌን ነው የሚመስለው። ለምሳሌ እኔ ይሄው ገባው
ይሄን ይመስላል ማለት ነው። ልክ ስገቡ ያለው ይሄን ነው የሚመስለው ሳይቱ። ዌብሳይቱ ዋናው ይሄን ነው የሚመስለው። ይሄን እያንዳንዱን በደንብ በዝርዝር አስረዳቸዋለሁ ወደፊት ማለት ነው። ይሄኛው ጆብስ የሚለው ያሉት ስራዎች እንደዚህ ኦልሞስት አሁን እኔ ስንት አለ ይለኛል። አቬሌብል ጆብ 1992 ጆብስ አቬሌብል ቲዩ ይላል። ስለዚህ ከእንደዚህ ውስጥ ከ1992ቱ ስራዎች ውስጥ ቢያንስ በቀን አንድ ሰው አስሩ እንኳን ቢሰራ 10 ቢሰራ እና እዚህ ጋር ፕራይሳቸው አለ። በእርግጥ 10ሩም አንዳንድ ዶላር ላይሆን ይችላል። ኢንፋክት አንዳንዴ ደግሞ በ1 ዶላርም ታክስ ያመጣል። በብዛት ግን 15 ከ10 በላይ 0.10 ሳንቲም በላይ ማለት በዶላር ማለት በዶላር ከ0.10 በላይ ዶላር ሳንቲሞች ያሉት ስራ ነው ማለት። ስለዚህ እየገባችሁ ይሄን በቀን ቢያንስ አንድ ሰው ወጥሮ አንድ 50 30 ስራ ቢሰራ which is 2 ዶላር ማለት ነው እና ከዛ በላይ በአቨሬጅ ከዛ በላይ ሊሆን ይችላል፣ ራሱም ሊሆን ይችላል። ስለዚህ በአቨሬጅ 2 ዶላር ሰራ ማለት ኦልሞስት በ150 እንኳን የምናበዛው በቀን 300 ብር ይሰራል ማለት። ይሄ ማለት ፓርት ታይም ነው። ኢንፋክት ለምሳሌ ጠዋት ሰራው ይችላል፣ ቀን ማታ በተመቻችሁ ሰዓት ላይ ልሰሩት የምችሉ ነው። ከሞላ ጎደል የመጀመሪያው ፓርት ይሄን ነው የሚመስለው። ሬጂስተር ማድረግ፣ በትክክለኛ ኢንፎርሜሽን ሬጂስተር ማድረግ፣ ኢሜይላችሁ ላይ ኮንፊርም ማድረግ፣ ኢሜይል ትገቡና ኢሜይል ላይ ኮንፊርሜሽን ኮድ አምጥቶ ኮንፊርም ማድረግ እና አክቲቬት የሚል ጽሁፍ በሚሰጣችሁ ቅድም ባሳየዋችሁ ስቴፕ ቱ ላይ ባለችው ጽሁፍ አክቲቬት የምትል ጽሁፍ ስቴፕ ቱ በሰጣችሁ ስልክ ቁጥር ላይ መላክ። ዛትስ ኢት አለቀ። ከዛ በኋላ እንደዚህ ትገባላችሁ። ቀጣይ ፓርት ቱ ቪዲዮ ላይ ደግሞ እንዴት እዚህ ውስጥ ያሉትን ስራዎች እንሰራለን፣ ምን ስራዎች ናቸው፣ እንዴት ዊዝድሮ እናደርጋለን የሚለውን በደንብ ስለ ማይክሮ ወርከርስ ክሊር እና ግልጽ የሆነ ቪዲዮ ይዤላችሁ እመጣለሁ። ላይክ ሰብስክራይብ ማድረግ አትርሱ። ይሄ መጀመሪያ ቪዲዮ ነው። ኢንፋክት አይ ነው በደንብ እንደምታበረታቱኝ። ከዚህ የተሻለ ኮምፒውተር ምንድን ነው ከሚለው ፍሮም ስክራች ከዛ ተነስቶ እስከ ኤክስቼንጅስ ያሉ በጣም ሰፋፊ ቪዲዮዎችን ይዤ ለመምጣት ዌል ነው በደንብ ተዘጋጅቻለሁ። ስለዚህ ወደፊት ጠብቁኝ፣ እመጣለሁ ማለት ፈልጋለሁ። አመሰግናለሁ።